ሰላም ሰላም ጤና ይስጥልኝ የምወዳችሁና የማከብራችሁ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው ከኔ ጋር። ትንሽ ድምፄ እንትን ብሏል ጉንፋን ስለያዘ ማለት ነው። የትናንትናው ቪዲዮ እጅግ በጣም ስላስገረመኝ ማለት ነው ሩታ ያለቀቀችውና የቢኒ የተባለ ቆሻሻ የለቀቀውን ቪዲዮ ስላየሁት ማለት ነው። መጀመሪያ ቢኒ እዚህ ደረጃ ያደረሰህ ሰው ያረግህ አብርሽ ነበረ 100% ማለት ነው። እርግጠኛ ሆኜ የምነግርህ ግን እንዳንተ አይነቱ ደንቆሮ መላጣ ደግሞ የማይገባቸው ዙረው ጥላት ይሆናሉ። ገባ? ልክ ብዙ እንዳለችው ነገ ጠዋት አብርሽ አንድ ነገር ቢሆን አይደለም ብዙዬ እኛ ራሱ ከራስ አንወርድም ታውቃለህ። ምክንያቱም መልካምነትና መስጠትን መርዳትን ያስተማረን ልጅ እንጂ መደባደብንና እንደፈለገ ሲሯሯጥ ያስተማረ ልጅ አይደለም አብርሽ ማለት። ገባህ አይደል? እንኳን አይደለም እህቱ አብራው የኖሮችን ያሳደገችው እኛም ከርቀት የምናየውና በቅርብ ያየነው በደንብ ነው ስለሱ ምን መሰክርለት። አልወርቅ ስላላችሁ ብቻ ብዙ ትታገላላችሁ። ይሄ ልጅ መቼም አይወርቅም። የሚገርማችሁ ነገር የእናንተ የሚያስጠላ የሚዘገን ቃላቶች ለሱ ጥንካሬና ብርታቱ ናቸው። እሱ እንደ ብረት እየጠነከረ ይሄዳል። እናንተ ግን እንደ ተልባ እየተንጫጫችሁ እንደ ፕላስቲክ ስትጠጣጠፉ እሱ ቁሞ ያያቸዋል ገና ማለት ነው። ለማየት ያብቃችሁ። አውቃለሁ በሩታ ዙሪያም ጥላት እየበዛበት እንደሆነ ሩታ ጥላት እየበዛችበት እንደሆነ በእናንተም ዙሪያ ደግሞ ጥላት እየበዛበት እንደሆነ 100% እርግጠኛ ነኝ። አንዳንድ ጊዜ በበላሁት ተነከስኩ ማለት ይሄ ነው። አብርሽ በረዳቸውና ባገዛቸው እዚህ ደረጃ እንዲደርሱ ብዙ መስዋዕትነት የከፈለላቸው ልጆች ናቸው ለሱ ጥላት እየሆኑ ያሉት። ስለዚህ አፍክን ባትከፍት ብዙ ባትናገር መልካምና ጥሩ ነገር ነው። አንድ ነገር ግን አስረግጬ የምነግርህ ቢኒም ፈረንጁም እንዲሁም ደግሞ በዙሪያ ያሉት እነ ካሌብ ጨምሮ ሰይጣኖች ሩታ ጋር ግርግር የምትፈጥሩት ለማስመሰል ነው የምትሄዱት። ለማስመሰል ማለት አስመሳዮች ናችሁ እናንተ። ለማስመሰል እንጂ ሩታን ወዳችኋት አክብራችኋት አፍቅራችኋት እንደሆነ በደንብ ነው የሚታወቀው። ገባችሁ? የሩታ ደስታ መቼም እናንተን አስደስቷቸው አያውቅም። ምክንያቱም እነ ሄርሜላ እነሱ ጥላት ናቸው ልክ እንደናንተ ማለት ነው። እንዲሁም ደግሞ እነ ጽጌ የሄዱት ለማሟሟቅ ነው ለማዳመቅ ነው። ገባችሁ? ማንም ሰው ከልብ ወዳችኋት አክብራችኋት እንዳልሆነ በደንብ እናውቃለን። አታስመስሉ። ማስመሰል ምንም በእናንተ አይሄድም አያምርም። ገባችሁ? መቼም ከልጅነቱ ጀምሮ እስካሁን ድረስ እየዘራ ያለው አብርሽ መልካምና ጥሩ ነገር መስጠትንና ሰውን ማዳን መፈወስ ከፈጣሪ በታች እንጂ ለጥላት የሚሯሯጥ ልጅ አይደለም። ሲጀምር ያለ መረጃና ያለ ምንም ምክንያት ሂደህ አብርሽን አንተን ያስደበደብኩ ማለት አችልም። እንደኔስ እንኳን ማስደብደብ ምን እጅና እግሩ ቆራርጦ ከታትፎ ጥሎት በሆነ አይገርምህም? ምንም እዚህ ጋር የሚያስፈራ ነገር የለም። ምድረ ሙዤሊያም ሁላ ማለት ነው። ገባህ? ወንድ ከሆነ ራሱ ማዳን ይችል ነበረ። ወንድ ከሆነ ፊት ለፊት አግኝቶት አውርቶታል አይደለ? ራሱ ጠርቶ አስደበደብከኝ አሳርፋቸው ብሎ ነግሮታል አይደለ? ወንዱም ብሎታል። ወንዱ ነው ያሳየው። ከፈለገ ደግሞ በተግባር አሳይም ብሎታል። በተግባር ለምን አላሳይም? አንተ ሴት አንተ ደነዝ አንተ ማይም ነው ቆሮ አንተ ጭራሽ ቀና ብለህ አብርሽን መናገርና እንትን ማለት የምችለው ጥፋቶቹን አንተ ልትነግረው የምችለው አንተ ማትረባ ከንቱ። ስንት ነበር ለአንተ መጽዋዕትነት የከፈለው ታውቃለህ? ስንት ነበር ሲያደርግልህ የነበረው? ስንት ነበር ሲሳሳልህ የነበረው? ገባህ? አንተ ሰው እስከምትሆን ድረስ እኮ ከገዛ ገንዘቡ እየሰጠህ እየረዳ እያገዘ እያለበሰ ነበረ። ቢኒ በደንብ ነው የምናውቀው። ፈረንጁን በደንብ ነው የምናውቀው። ገባህ? በአብርሽ ላይ ነው ሲሆናችሁት፣ በአብርሽ ላይ ነው የተለወጣችሁት፣ በአብርሽ ላይ ነው የደረሳችሁት። ልጁ በቃ ከፈጣሪ ጋር የተገናኘ ልብ ስላለው እንጂ እንደናንተ ሰይጣን እንደናንተ እርቀት እርምጃ ቢሆን አብርሽ በእኔ እንጃ እዚህ ደረጃ ላይ ይደርሳል ወይም ደግሞ ቁሞ ይሄዳል አልልም። በፈጣሪ ኃይልና ውስጡ የሚያደርጋቸው መልካም ነገሮች ናቸው እዚህ ደረጃ ያደረሰው። እናንተማ ለመጣል ትሞክራላችሁ። እናንተማ በቃ አልወድቅላችኋል አይደል? አልሰበርላችኋል። ከእናንተ በታች አልሆንም አይደለ? መቼም እናንተን አንመስልም አላችሁ አይደለ? አሸንፋችሁ በጣም ጠንክሮ ያሳያችሁ። በጣም ብረት ሆነባችሁ አይደለ? እናንተ ከታች ብዙ ርቀት ትጓዛላችሁ። አብርሽ ግን መቼም ቢሆን እንዴት ነው ንስር አሞራ ዝቅ ብላ መብረር አትችልም አይደለ? ከፍ ብላ ነው የምትበረው። ልክ ንስር አሞራ ነው አብርሽ ማለት። ንስር አሞራ ነው። ገባችሁ? ምድረ ምቀኞች፣ ምድረ አስመሳዮች፣ እንደናንተ አስመሳይ የለም በዚህ ሀገር ላይ። ገባችሁ? እኔ እንጃ በፈጣሪ ስም እንደናንተ መርዝ ጓደኛ ከሆነ መርዝ በልቶ ቢሞት ነው የሚሻለው። እናንተ ብትሞት ነው የምትሻሉት። ምክንያቱም ምንም ስለማትረቡ። ቢኒም ፈረንጁም ካሌብም እንዲሁም ደግሞ አንድ ከንቱ አንዴ ከሩታ ጋር አንዴ ከሱ ጋር የሚሯሯጡ ማለት እንደ ጥላቶች። ገባችሁ? አንቺ ሄርሜላ ደግሞ ስርዓትሽን ያዝ፣ የሴት ወጉን ያዥ።
የሴት ክብር ይኖርሽ። ሁልጊዜ ደነዝ አትሁኝ፣ ሁልጊዜ ወረድ ሴት አትሁኝ፣ ሁልጊዜ ርካሽ ሴት አትሁኝ። ገባሽ? መጀመሪያ እነሱ ተፋተው ሳይጨርሱ አንቺ ከሱ ጋር መለጣጠፍሽን አታቆይም? አይዘገንንሽም? አያስጠላሽም? ምን አይነት ሰይጣን ነሽ? ምንድን ነው እያደረግሽ ያለሽው? ለምንድን ነው ለራስሽ ክብር የማይኖርሽ? መጀመሪያ እሱ መች ተፋቶ ጨርሰ? አልተፋታም። አብርሽ እኮ አልተፋታም። አብርሽና ሩታ በፍጹም አልተፋቱም። አንድ እውነት ስነግራችሁ፣ አንድ ምስጢር ስነግራችሁ የደረሰኝ መረጃም ስላለ፣ በነገራችን ላይ እኔ መረጃ ብዙ ነገሮች ይደርሱኛል፣ ግን አላወጣም። ማላወጣበት ምክንያት እኔ እናንተን አይደለሁም። ገባችሁ? እኔ አንድ ሁልጊዜ ዛሬም ነገም ወደፊትም እድሜካቸውን አብረው መኖር እንዲኖሩ እፈልጋለሁ። እኔ አብርሽ እና ሩታ ማለት ነው። ገባችሁ አይደለ? እናንተ ስላላችሁ ዝም ብሎ አውጥቶ መዘረገፍ የለም። እናንተ ደነዞች፣ መሀይሞች፣ ደንቆሮች፣ ገንዘብ የሚገዛችሁ ገንዘብ የምታመልኩ ስለሆናችሁ ነው። ስለዚህ አብርሽ ከሄርሜላ ጋር እየሆነ ያለው ከሄርሜላ ጋር ሁኔታው እይታው እየሰራ ያለው ቪዲዮ ከሄርሜላ አንድ ትልቅ መረጃ አለ። ሄርሜላ የደበቀችው መረጃ አለ። ሄርሜላ ወደ አብርሽና የመጣችበት ህይወት ትልቅ መረጃ አለ። ያንን መረጃ በእጁ እስከሚያስገባ ድረስ እያስመሰለ ከሄርሜላ ጋር መቀጠሉን ሂዷል ማለት ነው። አናግረዋለሁ፣ በዘዌ አናግረዋለሁ። እንኳን አይደለም ስለ ሩታም አናግራለሁ። ብዙ ሰዎች አውቆ እኮ ነው ሩታን ያገኟት አያወሯትም፣ አብርሽን አያወሯትም ይላሉ። መንግስትም ይገኛል፣ የሀገር መሪው እንኳን እነሱ ማለት ነው። ገባችሁ? ስለዚህ ያንን መረጃ እውነታው እስከሚደርስበት ነው ከሄርሜላ ጋር እያስመለሰለ እየቀጠለ ያለው እንጂ ሄርሜላን በፍጹም እንደማንኛውም ሰው ይወዳታል፣ ያከብራታል። ማፍቀር የሚባል ግን ቅንጣት ታክል ለእሷ ፍቅር የለውም አብርሽ፣ ቅንጣት ያክል ማለት ነው። ግን እሷ ጋር ያለውን መረጃ በእጁ እስከሚያስገባ ድረስ እያስመሰለ መቀጠሉን ሂዷል። እያስመሰለ እየቀጠለ ነው ያለው ከሄርሜላ ጋር ማለት ነው። ይህን ደግሞ መጨረሻ ላይ አንድ ቀን ፈንድቶ ታዩታላችሁ። እናንተ በትዕግስት ጠብቁ፣ መጠበቅ ከቻላችሁ ማለት ነው። ሌላው ደግሞ ሩታ የምታደርገው ነገር አቤት ስታስመስይበት አይገልጸውም። ሩታ ስታስመስይበት አይገልጸውም። ምን ቅጣት ያክል እኮ ለደስታ ፍቅር እንደሌለሽ እናውቃለን። እንኳን ፍቅር ለሰው ልጅ አሁን ክብር እንደምትሰጪው ለእሱ ክብር የምትሰጪው አይነት አይደለም። ጭራሽ አትወጂውም፣ ጭራሽ አታፈቅሪውም። በፍጹም ቅንጣት የጥፍርሽን ቆሻሻ ያክል ክብር አትሰጪውም ለሱ። መቼም አታፈቅሪውም፣ መቼም አታፈቅሪውም። ደግሞ የውሻ ሰንሰለት የሚያክል በእጅ እንጂ በእጅ እኮ ሳብ ባረጋት የምትበጠስ አይነት ሰንሰለት አምጥቶ ያስልሻል እንዲ። ይሄ ውሻ አየሹ፣ ድንጋይ ራስ ማለት ይሄ ነው። መሀይም ደንቆሮ ማለት ይሄ ነው። መሀይም ደንቆሮ ነው ይላል ሞጣ ቀራ ነው። ልክ እንደ ደስታ ያለውን ማለት ነው። ገባሽ? ከደስታም በላይ በጣም የሚያምር እንኳን አይደለም አጠገብ ላለ ሰው ከርቀት ላለ ሰው አብርቶና ጎልቶ የሚታይ ወርቅ የእጅ ብራዚል ሳይቀር አብርሽ ገዝቶልሽ ነበረ አይደለ? አልብሶሻል። አብርሽ ከሁለቴም ሶስቴ ወርቅ የአንገት ወርቅ አስሮልሻል። የጣትም ራሱ ከአንድም ሁለቴ አስሮልሻል። ምንም ቢሆን መቼም ቢንጠራራ ቢወጣ ቢገባ ከአብርሽ ከእግሩ ጣቢም አይደርስም። ደስታ ከእግሩ ጣቢም አይደርስም። ምንም አይደርስም ከአብርሽ ምንም። እሱ ጋር ወዳደራለሁ ብለህ ባትለፋ ጥሩ ነው። አንተ ድንጋይ ራስ ባትለፋ ጥሩ ነው። በፍጹም ከአብርሽ ከጥፍሩ ቁራጭ አትደርስም። ገባህ አይደል? ስለዚህ አታስመስል። አብርሽን ለማናደድ አብርሽን ለመጣል የምታደርጉን ነገር መቼም አይሳካልህም ማለት ነው። ደነዝ ጥላቶችን አሳደን መያዝ ሲያቅትህ ጭራሽ ደግሞ ብለህ አብርሽን አስደበደበኝ ምናምን እያልክ ታወራለህ። አንተ ሴታ ሴት ጅልጅል አንፎ መጀመሪያ ወንድሁን አሳየው ብላ ወንድሁን አሳየው። አልገባህ? ሌላው ሲቀጥል ደግሞ ሩታ በጣም ነው የምታስመስየው፣ በጣም ነው የምታስመስየው። በነገራችን ላይ እንደዚህ ማስመሰል ከቻልሽ ለምንድን ነው ከአርቲስቶች ጋር ተነጋግረሽ ድራማ ማሰሪው? እንደዛ ቢሆን እኮ ያዋጣሻል። እንደዛ ቢሆን በደንብ ነው የሚያዋጣሽ። ገባሻል? ሲቀጥል ደግሞ ዘግይታ የሆነ ያልከው አንተ ቡኮ ሲመጣ አብርሽ ዘግይታ መቼም አልዘገየም። ታውቃለህ? አንተም አስመስለን እየሰራ ነው ያለው። ሩታም ደግሞ እንጀራ ገንዘብ ስለምትወድ ሩታ ገንዘቡን ስለምትፈልገው ዩቲዩብ መስራት ስላለበት መቀጣት ስላለበት ነው ቶሎ እንደዚህ አይነት ስራዎችን እየሰራች ያለች እንጂ አብርሽ መቼም ዘግይቶ አያውቅም ለሩታ። ገባ? ይሄ እኮ ሀገር ያሞቀው ፀሐይ የሞቀው ነው። ስለዚህ ዘግይታ ምናምን አልትል። እንደሱ አይነት ደግሞ ታጋሽና ጠንካራ ወንድ የለም በዚህ ምድር ላይ። ገባ አይደል? ገና 80 ያላወረደ ቤት ካልተፋቱ ባልና ሚስቶች መሀል ገብተ ነው እየረብሽ ካለው እየበጠበጥ ያለው። ብዙ ነገር ማድረግ ይችላል። በነገራችን ላይ አብርሽ ማሳሰር ይችላል። ብዙ ነገር በህይወትህ ማድረግ ይችላል። ከፈለገ ማሳሰር ይችላል። ልቅም አድርጎ ሁላችሁንም ማለት ነው። ምክንያቱም 80 እስካልተቀደደ ድረስ ብዙ ነገሮች ማድረግ ይችላል። ማናችሁም በዙሪያችሁ ማሳሰር ይችላል። ማናችሁንም ማለት ነው። ሲቀጥል ደግሞ በእጅ እንደዚህ ሳብ ተደርጋ በእጅ የምትበጠስ ሰንሰለት የውሻ ሰንሰለት ይመስል አምጥተህ ታስርለታለህ። አንተ ደነዝ፣ ላይን እንኳን የማይታይ ሰንሰለት
ላይን እንኳን የማይታይ ሰንሰለት ማለት ነው። ይሄ ማለት ለምንድን ነው? በቃ ሩታን አስደስታት ሞታል። አይ መደሰት እሷ እያስመሰለች በህይወት አንድ እየተጫወተችብህ ነው ሩታም ያለች ሲጀመር ገባህ? የተጫወተችበት እንጂ ይሄ የውሻ ሰንሰለት ይሄ አንዲት ጭብጥ ማትሞላ አበባ ይዘህ መተህ አስደሰትኩ ልደቷን ጥሩ አረኩላት ልትል አችልም መቼም። ገባህ? መቼም ማለት ነው የፈለግከው ራት ብትጋብዛት ምንም ብትጋብዝ ከአብርሽ ግን ጭራሽ አልደርስም ነው የምልህ። ጭራሽ ከአብርሽ ከእግሩ ጠቢም አትደርስም በምንም ተአምር ማለት ነው። እንኳን አይደለም አንተ ቆሻሻው፣ በጣም ከአብርሽ በላይ የሆኑ ሰዎችም የትኛውም ሰው የትኛውም ወንድ አለው የተባለ ወንድ የትኛውም አርቲስቶች ሳይቀሩ ማለት ነው እንደ አብርሽ አይሆንም። እንደ አብርሽ ስጦታ ለመስጠት፣ እንደ አብርሽ ለሴሌክት ክብር ለመስጠት፣ እንደ አብርሽ አያያዝ፣ እንደ አብርሽ ጥንካሬና ትዕግስት የትኛውም አርቲስት አይኖረውም፣ የትኛውም ወንድ ልጅም አይኖረውም። ገባ? ስለዚህ አብርሽን ለማናደድ የምታደርገው መንገድ መቼም አንተ አይንህ እያየ ገና ፎቅ ይገነባል አገር ያለማል። ገባህ? አገርን ይመራል። ይህን ነው ማየት ያብቃ። አንተ አይንህ እያየ ብዙ ነገር ታሪክ ነው የሚሰራው ገና ማለት ነው ገና። ስለዚህ ከአብርሽ ጋር የምትወዳደረው ነገር ብታቆም ነው የሚሻልህ። በጣም ነው የምታስጠላው በነገራችን ላይ ማለት ነው። አንተና ሄርሜላ ነበር ማጋባት። ደስታና ሄርሜላ ቢጋቡ በዚህ ባህሪያቸው በዚህ እንደውም በጣም ነው የሚስማሙት። እነሱ ተስማምቶ ሌላ ትዳሮችን ለማፍረስ ይቀጥላሉ። እንደዚህ አይነት ስራ ይሰራሉ ማለት ነው። እናንተ ብትስማሙ ነው እንጂ የሚያምርባችሁ። በፍጹም ይሄ ተቃራኒ የሆነ ነገር አይሄድላችሁም ለእናንተ። ገባችሁ አይደለ? በጣም የገረምከኝ ነገር ከአብርሽ ጋር የምትወዳደረው ነገር የውሻ ሰንሰለት መቼም ቢሆን መቼም ከሱ አትወዳደርም። በእጅ እንደዚህ በጥሽ ነበረ እኔ ያጣገባ ሆን እንደዚህ በጥሽ ያሳያለሁ ምን አይነት ሰንሰለት እንዳሰርክላት ማለት ነው። ሰንሰለት ፊትን አንተ ራሱ ጣሳ ራስ ዘግታን መቼም ዘግቶ አያውቅም። ገባ? ሁልጊዜም ከስሯ እየሄደ ያለው እሱ ነው። እዚህ ደረጃ ያደረሳት እሱ ነው። ገባ? የለወጣት እሱ ነው። የለወጠችው ደግሞ እሷ ናት። ይሄ ግልጽ ነው። ገብተዋል? አብረው ነው ሰው የሆኑት። ስለዚህ ከነሱ መሃል ገብተህ አታማሰል። ሴት አትሽተት በእናትህ ቆሻሻ። ከሴት በታችን ምን ይሆን አንተ ወራዳ ነህ። ገባ? ደስታ ምንም ብትንጠራራ ከአብርሽ ጫፍ አልደርስም። ቅንጣት የእግሩን እጣቢ በራሱ አልደርስም። ገባ? የውሻ ሰንሰለት ያክል የምታስረላት ወርቅ ገዛውላት ልትል ነው አንተ ቡቆ። አላየም እንደ አብርሽ ምን ያክል ስጦታ እንደሚሰጣት? አላየም እንደ የትኛው ግብዳ ያክል ወርቅ ገዝቶ ሲሰጣት? አላየም እንደ ስንት ሲያደርግላት? አላየም? አንተ ቆሻሻ የቆሸሽክ ማለት ነው። የአብርሽን ያክል አበባ እንኳን አመት አልሰጣትም። የመጣህትን አበባ ይታታል። የኔ ቢጤውን ለምን ያገኘሃት አበባ ነው የሚመስለው። ለምን ያመጣው አበባ ነው የሚመስለው። አብርሽ ያመጣው ደግሞ አበባ ይታል አይደለ? ገና ሲታይ በራሱ ፍክት ያለ ከሱ መቼም አትደርስም መቼም ማለት ነው። ስለዚህ ስርዓታቸውን ያዙ። ሩታም ደግሞ አብርሽም ሆነ ተመልካችን ቤተሰብን ለማናደድ የምትጥሩ ነገር